ስላላ በደንብ አስረዳኝ እስቲ። ሁለተኛ ደግሞ እስልምና ሌላውን አምልኮ የሚያመልኩትን እንዲገል ይወሰናል ይመስለኛል። እሱን ማስረዳኝ። ሶስተኛው ደግሞ ሽንት ቤት ስትጸዳዳ ፈጣሪ ሽንት ቤት አይገኝም የሚል ነገር አለ። ከሱ ጋር ተያይዞ ደግሞ ራስህ ለሽንትን ጠብ ካለ ያው ገሃነመ እሳት እንደሚጠብቀ እንሰማለን እና ሶስቱን በደንብ አድርገህ አስረዳኝ። ያሳልክ እንዴ ነው ከክርስቲያን በስነ ስርዓት ይጠይቃል። በስነ ስርዓት ወሳኝ የሆኑ ጥያቄዎች መጠየቅ። እሺ ስለ አላህ አስረዳኝ አለ። ከትርጉሙ እንነሳ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ስለ ራሱ ምን አለ? ነቢያቶችስ ስለ እርሱ ምን አሉ? ይሄ ነው በቃ መልሱ። አላህ ብሎ ማለት አልመእሉህ አይ አልማዕቡድ ቢልሐቅ፣ አላህ ብሎ ማለት በብቸኝነት የሚመለከው እውነተኛው አምላክ ማለት ነው። ትርጉሙ አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ምን አለ? በሱራ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነላህ ላ ኢላሃ ኢላ አና ፈዕቡድኒ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ እያለ ይናገራል። አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ምን ይላል? አላሁ አለዚ ኸለቀ ሰማዋት ወልአርደ ወማ በይነሁማ ፊ ሲተቲ አያም ይላል። እኔ አምላካችሁ አላህ ማለት ያ ነኝ፣ 7 ሰማያቶችን 7 ምድርን በ6 ቀናቶች የፈጠርኩኝ አምላካችሁ እያለ ይናገራል። እንዲሁም በመካከላቸው ያሉ ፍጥረታትን እያለ ይናገራል። ሰዎችን የፈጠረው ለራሱ እንደሆነ ይናገራል። ማስረጃ ቃለ ሱብሓነሁ ወተዓላ አርረሕማን ዐለመ አልቁርአን ኸለቀል ኢንሳን ይላቸዋል። ሰዎችን ፈጠርኳቸው እያለ ይናገራል። ጋኔኖችን የፈጠራቸው እርሱ ራሱ ነው። ማስረጃ ወልጃነ ኸለቅናሁ ሚን ቀብል ሚን ናሪ ሰሙም፣ ጋኔንን ፈጠርኩት እያለ ይናገራል። መላእክቶች ልክ እንዲሁ ፍጥረታትን ሁሉ ያስገኘው አምላክ አላህ ሱብሓነሁ ወተዓላ ራሱ እንደሆነ ይናገራል። ስለዚህ አላህ ማን ነው? ሁወል ኻሊቅ ሱብሓነሁ ወተዓላ፣ እርሱ ነገራቶችን ሁሉ ያስገኘና የፈጠረ የሆነ አምላክ ነው። ልክ እንዲሁ በባህሪያቶቹ አላህ ሱብሓነሁ ወተዓላ ይነግረናል በርካታ ቦታ ላይ። ሱረቱል በቀራ አንድ አንቀጽ ናንሳለህ የአላህ ሱብሓነሁ ወተዓላ ባህሪያቶች ሰብሰብ አድርጎ የሚናገር አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱ ወላ ነውም ለሁ ማ ፊ ሰማዋት ወማ ፊል አርድ መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ የዕለሙ ማ በይነ አይዲሂም ወማ ኸልፈሁም እያለ ይናገር አላህ ሱብሓነሁ ወተዓላ። አላሁ እኔ ማለት አምላካችሁ አላህ ነኝ አለ። ላ ኢላሃ ኢላሁ የመጀመሪያው ምንድነው? ከእኔ በስተቀር ሌላ ማንም አምላክ የሌለ እያለ ይናገራል። እርሱ በመለኮቱ አንድና ብቸኛ ነው አላህ ሱብሓነሁ ወተዓላ። በባህሪያቶቹ ሁሉ ይቅርታው ማለት ይሄን ተረድቻለሁ ማለት የፈለኩት እንዴት መሰለ፣ አላህን በምን ትገልጸዋለን? ልክ ያልከው ነገሮች ተረድቻለሁ፣ ግን በአካላዊ እንዴት ነው እሱ እንድታስረዳኝ ነው። አካል አለው ምን አለ? ይሄን ነገር እስቲ ኢንፎርም አድርገኝ። እሱን የፈለጉት እንጂ የፈጣሪ ፍጥረታትን ሁሉ እንደሚፈጥር ስቴፖችንም ሁሉንም እኮ እረዳለሁ። ግን አሁን በኦርቶዶክስም ከሄድክ እንደዛ አሁን ለምሳሌ አላህ አይን አለው ይባላል አይደለ? አይን አለው ኦኬ፣ አይን አለው ነው። እግዚአብሔር አይን አለው አትልም፣ እንደዛው እንደማለት ነው። ሁለመናው አይን ነው። እንደዛ እንድትገልጽልኝ ፈልጌ ነው። መልካም። አላህ ሱብሓነሁ ወተዓላ አይን አለው ወይንም ደግሞ እንዲህ አይነት የተገለጸው ነገራቶችን አስመልክተው ነው። አንደኛ አላህ ሱብሓነሁ ወተዓላ በባህሪያቶቹ ከፍጥረታቱ ጋር በፍጹም አይመሳሰልም። እኔ አይን አለኝ ለምሳሌ ከኔ ጋር አንድ ነው አይኑ። አላህ ሱብሓነሁ ወተዓላ አይደለም። አላህ ሱብሓነሁ ወተዓላ አይኖች እንዳሉት ገልጿል። አደምን በእጆች የፈጠርኩ ሲል እጆች እንዳሉት ገልጿል። ነገር ግን አንድ ልናውቅ የሚገባው ነገር ያ ከፍጥረታቱ ጋር በፍጹም የሚመሳሰል ባህሪ አይደለም። ይህን የገለጸው ራሱ አላህ ሱብሓነሁ ወተዓላ ነው። ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንድም ነገር የለም ይላል። አንድም በሚለው ውስጥ የሰው ልጆችን ይካተታሉ። ስለዚህ የሰው ልጆችን እጅ አየና ሰውየው የአላህም እጅ አለው ከተባለ ልክ እንደ ሰው ነው ማለት ነው ካላ ይሄ ስህተት ነው፣ ክህደት ነው። አላህ በቁርአን ላይ ሲናገር ፈላ ተድሪቡ ሊላሂ አልአምሳል ኢነላሃ ያዕለሙ ወአንቱም ላ ተዕለሙን ይላል። ለእኔ ለአምላካችሁ ለአላህ ምሳሌ ወይም አምሳያ አታድርጉልኝ እኔን የሚመስለኝ አንድት የለምና እያለ ይናገራል። ስለዚህ አላህ ሱብሓነሁ ወተዓላ የሚመስል ማንም የለም በባህሪው። ያንን ከይፍያውን ማን ነው የሚያውቀው? እርሱ ራሱ አምላካችን አላህ ሱብሓነሁ ወተዓላ ነው ማለት ነው። ይህን ይመስላል። እሺ፣ ወደ ቀጣዩ ጥያቄ ሁለት ይቀራል።
ቀጣዩ ስለ ግድያ በመግደል ሰው ይጸድቃል የሚል ነው አይደል? በእስልምና አስተምህሮ ያለው ነገር። ስለ ግድያ አስመልክቶ አምላካችን አላህ ሱብሓነሁ ወተዓላ ሰውን ፈጥሯል። አማኝንም ከሃዲም ሁሉንም እሱ ነው የፈጠረው። የፈጠረውን አካል እንደው ዝም ብሎ ግደሉ የሚል ይመስላችኋል? ላ ወላሂ ላዚም እንደዛ አይደለም። ከምን አንግል ነው የተጻፈው? መጥቀስ ስለማልችልም በቁርአን ማለት ነው። ላስረዳህ ነው። አዳምጠኝ በደንብ ትረዳለህ። እሺ ከመጀመሪያ ላስረዳህ ብዬ ነው። የፈጠራቸው እርሱ ከመሆኑ አንጻር አዛኝ እንጂ ለፍጥረት እሱ ጨካኝ አይደለም። ገብቷችኋል አይደል? አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ወለቀድ ከረምና በኒ አደም ይላል። የአደምን ልጅ አክብሬዋለሁ ይላል። የአዳም ልጅ ሲል አላህ አማኝን ብቻ ይመስላችኋል? ላ አይደለም፣ ከሃዲውም ጭምር የአዳም ልጅ ነው። የአዳምን ልጅ አክብሬው ነው የፈጠርኩት ብሎ አላህ ሱብሓነሁ ወተዓላ ይናገራል። በሌላ ቦታ ላይ ምን ይላል? من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ ሰው ነው ያለው። ልብ በሉ አማኛ ከሃዲ ምናምን አላለም። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ያክል ነው ኃጢአቱ ከኔ ዘንድ አለ። የአንድን ሰው ነፍስ የታደገ ከሞት የዓለምን ሰው ነፍስ ከሞት እንደታደገ ያክል ነው ምንዳው ከእኔ ዘንድ አለ። አየህ፣ ሰው ነው ያለው አላህ ሱብሓነሁ ወተዓላ ሲጋር አማኝ ከሃዲን ምናምን አላለም። ስለዚህ በእስልምና የአንድን ሰው ነፍስ ማጥፋት የትኛውም ሰው ሊሆን ይችላል፣ የትኛውም እምነት ይኖረው፣ የትኛውም ዘር፣ ብሔር፣ ቀለም ሰው ነው ያለው አላህ ሱብሓነሁ ወተዓላ። የዓለምን ሰው ነፍስ እንዳጠፋ ነው የሚቆጠረው ከኔ ዘንድ ብሏል። የአንድን ሰው ነፍስ ህይወት ደግሞ ከታደገ የዓለም ሰው ነፍስ ህይወት እንደታደገ ነው ብሏል። አሁን ታዲያ ስለ ግድያ ወደሚለው እንመጣለን። አምላክ አላህ ሱብሓነሁ ወተዓላ ስለ ግድያ አስመልክቶ ጂሃድ የሚባል ነገር ልትሰማ ትችላለህ። ጂሃድ ማለት ትግል ማለት ነው። ጂሃድ ታገለ፣ ጂሃድ ትግል ይባላል። ባለፉት ዘመናቶች ከመጀመሪያው ጀምሬ ላሳየህ እንዴት ጂሃድ እንደተደነገገ። ጂሃድ ማለት የሆነ አካል ሊያጠቃህ መጥቶ አንተ ሊገድልህ መጥቶ አንተ ከራስህ ለመከላከል የምታደርገው የመከላከል ስርዓት ጂሃድ ይባላል። የሆነ ሰው አንተ ሊገድልህ ቢመጣ ኢትዮ የዛኔ ከራስህ እየተከላከልክ ይሄ ሰው ሊገድልህ መጥቶ ከራስህ እየተከላከልክ ብትገድለው አንተ ገዳይ ትባላለህ? ላ አትባልም። ገብቶሃል አይደል? አምላክ አላህ ሱብሓነሁ ወተዓላ ነው ታዲያ አይሁዳውያንና ክርስቲያኖችን ብቻ የጠቀሰው። ወደሱ ልመጣ ነው። እነሱ ብቻ ናቸው ምድር ላይ ያሉት። ልመጣለህ ነው ወደሱ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም ሰላማዊ የሆነ የሌላ እምነት ተከታይ የገደለ ሰው ሊጋደል ያልመጣን ሰላማዊ የሆነን የገደለ ሰው የገነትን ሽታ አያገኝም ሁሉ ብለው ተናግረዋል። ማስረጃ ለስተ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሃደን ለም የሪህ ራኢሐተል ጀና፣ ከሙስሊሞች ጋር ቃል ኪዳን ያለውን ሰላማዊ የሆነን የሌላ እምነት ተከታይን የገደለ ሰው የገነትን ሽታ አያገኝም ይሄ ሰው ብለዋል። ገብቷል አይደል? አማኝ ሆናችሁ ሰላማዊዎች እንዳትነኳቸው ብለዋል። ስለዚህ ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم ማንን ነው እንድንጋደል የተደረገው ከተባለ እነዚያ ሊጋደሏችሁ የመጡ አካሎችን ነው ተጋደሉ ያለ አላህ ሱብሓነሁ ወተዓላ። መጋደል ማለት ነው ተጋደሉ ሲል ከራሳችሁ ተከላከሉ ነው። የዛኔ ከራስ እየተከላከልክ እነዚህ ሊያጠቁ የመጡ አካሎች አንተን ሊገለ ሰይፍ እየጣለ መቼም አንተ ወራትስ ነው። ገብቷል? ከራስ ትከላከላለህ። መዘጋጀቱ ምን አስፈለገው ታዲያ? አሁን ሊጋደሉ እነዚህ ሰዎች ከመጡብን ከራሳችን እንድንከላከል ነው። አላህ ምን አለ? ቀድመህ እኮ ነው ታዲያ ቀድመን የተዘጋጀው ማለት ነው። መጠቃትህን ሳታስብ እኔንም አሞኛልና ሶሪ ድምጽ አይሰማም ከሆነ ላስረዳህ አልችልም። ተዘጋጁላችሁ የሚለውን ነው እና ቀድመህ መዘጋጀቱ ለምን አስፈለገ እኮ አዳምጠኝ። ከራስህ ሊያጠቃህ የሚመጣን አካል አንተ ከራስህ ለመከላከል ብለህ ቤትህ ሽጉጥ ገዛህና አስቀመጥክ። አንተ ሰላማዊ ሰው ነህ። የሆነ አካል መጥቶ ቢያጠቃህ የዛኔ ከራስህ ለመከላከል ኃጢአትህ ምንድን ነው? አንተ ይሄ እኮ ኖርማል ሰው የሚያደርገው ነገር እኮ ነው። ወአዒዱ ለሁም መስተጣዕቱም የሚለው ነው። ተዘጋጁላቸው የሚለውን አይተው ነው ልጅ ገብቷቸዋል። ይሄን ነግራቸዋል። ወአዒዱ ለሁም መስተጣዕቱም ሚን ቁወቲን ወሚን ሪባጢል ኸይል ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም። ስለዚህ ያ አዩሃ ለዚነ አመኑ ኹዙ ሒዝረኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ከራሳችሁ መከላከያ መጠበቂያችሁን ያዙ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ቤት ውስጥ አንድ ሰው ማንኛውም የሌላ እምነት ተከታይ ሊሆን ይችላል እኮ ከራሱ መከላከያ የሚሆን ሽጉጥ ሊያስቀምጥ ይችላል፣ መሳሪያ። የሀገር መንግስትም ይሄን የሚያደርገው ነገር ነው። ሰራዊት ወታደሮች ያዘጋጃል፣ መሳሪያ ያዘጋጃል። ምን ይላል? ይሄን ይዞ ይቀመጣል። ሰላማዊ ሆኖ የሆነ ጠላት መጥቶ ሲያጠቃው ጊዜ ያንን ከህዝቡና ከራሱ ከቤተሰቡ ከንብረቱ ከሀገሩ ይከላከላል። ኃጢአቱ ምንድን ነው? ትርጉም አነሳለህ።
ውሱን ይቅርታ፣ እርግማን ሳለ እርግማን ማለት ያጥፋቸው የሚባል እርግማን አለ በመሰግድ ሰዓት። እሺ እሱን ላስረዳ። ጥሩ እያየች ነው የምታነሳው። የሚነግሯቸውን ሁሉ እንዳለ እያነሳቸው ስትጠይቅ በጣም ደስ የሚለን ገብታችኋል። እሱ የት ይገኛል መሰለህ? ሱረቱል ተውባ ላይ ያለውን ለማለት ፈልገው ነው። ቃተለሁሙላሁ አና ዩፈኩን፣ ቃተለሁሙላህ አና ዩፈኩን የሚለውን አላህ ያጥፋቸው የሚለውን ነው አይደል የፈለከው? አብዱላህ ብን ዐባስ ሌሎችም ላዕን ነው ብለዋል። አስፈላጊ ነው። ልንገርህ እርግማን ማለት እንደሆነ ትርጓሜውን ልነግርህ ነው። አላዕኑ መዕናሁ አጠርዱ ሚን ረሕመቲላሂ ሱብሓነሁ ወተዓላ። እርግማን ብሎ ማለት ይህ አካል ከአላህ እዝነት የራቀ ነው የሚለውን ቃል ለመግለጽ ነው። እርግማን ብሎ ማለት አጠቃላይ ሁሉም ዑለሞች የፈሰሩት ምንድነው? ከአላህ እዝነት መራቁን ለመግለጽ ነው። ይህ አካል አጠርዱ ሚን ረሕመቲላህ ለዐነሁ ላህ ይላል ስለ ሰይጣን ለምሳሌ አይ ጠረደሁ ረቡሁ ስብሓነሁ ወተዓላ ሚን ረሕመቲሂ አላህ ከእዝነቱ አባረረው ማለት ነው። አላህ ስብሓነሁ ወተዓላ ታዲያ ማንንም አካል ዝም ብሎ እንደው ከእዝነቱ አባረሯል ይላል ወይ እዛ ቃሉ ላይ? ላ አይደለም። በጣም ከባድ የሆነን ኃጢአት በማድረጋቸው እነዚህ ሰዎች ከአላህ እዝነት ርቀዋል እያለ እየተገለጸ ነው። ማናቸው እዚህ ቦታ ላይ እየተገለጹ ከተባለ ላንብብላቸው አንቀጹ ምን እንደሚል ከዚያ በፊት ላንብብል። ልንገርህ ምን ይላል አላህ ስብሓነሁ ወተዓላ ሱረቱ ተውባ ላይ ነው። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنا يؤفكون على أيه من على أنكزو أيهوداويان إزراء يا الله لجنو آلو تالكت أملاك لا يمكتف بتأم كبادي هنا وانجلنا يوتار أيهوداويان من آلو إزراء يا الله لجنو آلو كريستيانوس دكبو مسيحو وينم كريستوس የአምላክ ልጅ ነው የአላህ ልጅ ነው ብለው ተናገሩ አለ። ይሄም ከባድ የሆነ ቅጥፈት ነው። ቀጥሎ ምን አለ አላህ ሱብሓነሁ ወተዓላ ዛሊከ ቀውሉሁም ቢአፍዋሂሂም፣ ይህ ያለምንም ማስረጃ የሌለው ነገር ከአንደበታቸው ብቻ የሚናገሩት የሆነ ንግግር ነው ብሎ ተናገረ። ዩዳሂኡነ ቀውለ ለዚነ ከፈሩ ሚን ቀብል አለ። እነዚያ ከእነርሱ በፊት የነበሩ ከሃዲያኖችን የእነርሱን ንግግር ይመሳሰላሉ እያለ ተናገረ። ያ ማለት ከአይሁድና ከክርስቲያን በፊት ለአምላክ ልጅ አለው ብለው የሚያምኑ ከሃዲያኖች ነበሩ ማለት ነው። ልክ እንደ ክሪሽና፣ ቪሽኑ፣ ሺቫ እንደዚህ ማነው ሂንዱይዝሞች ይሄን ያምኑ ነበር ቀድመው ወታል አይደል? ክሪሽና የአምላክ ይቅርታ፣ እንደዛ ከሆነ አንድ እባክህ ልጨርስ ስጀምር የሆነ ጉዳይ የሆነ ነጥብ ልጨርስ። እሺ በዛው ጎን ለጎን እኮ ልጠይቅ ነበር መልስ እንድትመልስልኝ ነው እንጂ እኮ ሳልሰማ ቀርቼ እኮ አይደለም። አንድ ይሄን ልጨርስልህ እንትን ይረግማቸዋል የሚለውን ብቻ ላብራራና ትጠይቃለህ። ስለዚህ የዛህ የሆነ ቀውለ الذين كفروا من قبل አለ። ከዚያ በኋላ ቀጥሎ ምን አለ? قاتلهم الله አላህም ረገማቸው አለ። ረገማቸው ማለት ነው ማለት ነው ከእዝነቱ መራቃቸውን ለመግለጽ ነው። ለምንድን ነው ከእዝነቱ የራቁት እነዚህ ሰዎች ከተባለ በራሳቸው ባመጡት ጥፋት ነው። ምን ብለው? አምላክ ላይ ቀጥፈውና ዋሽተው ምን ብለው? ለአላህ ልጅ አለው ብለው በመቅጠፋቸውና በመዋሸታቸው ምክንያት ከአላህ እዝነት ራቁ ይላል። ሰው ኃጢአትን ሲያደርግ ከአምላክ ይርቃል አይደል? ሰው ጽድቅ ነገር ሲያደርግ ወደ አምላክ ይቀርባል። ይሄ እኮ የታወቀ ነገር ነው። አምላክ ላይ መዋሸትና መቅጠፍ ያልተናገረውን ተናግሯል ማለት ያላለውን ብሏል ማለት በእርሱ ላይ መዋሸትና መቅጠፍ ይሄ ከባድ የሆነ ኃጢአት ነው። ይቷቸዋል አይደል? ኢነ الذين يفترون على الله الكذب لا يفلحون ይላል አላህ በቁርአን ላይ። እነዚያ በእኔ በአምላክ በአላህ ላይ የሚቀጥፉ ሰዎች በፍጹም አይድኑም ነጃ አይወጡም እያለ ይናገራል። ስለዚህ እነዚህ ሰዎች በአምላክ ላይ በመቅጠፋቸው ምክንያት ልጅ አለው ብለው በመዋሸታቸው ከእርሱ እዝነት ርቀዋል ማለት ነው። ይሄ ነው እየተናገረ ያለው። እሺ ቀጥላ ማለት ምን ማለት ፈልጌ መሰል ቀደም ካነሳው ሐሳብ ጋራ ከሱ በፊት ወደ ኋላ ሄደ ምንም እምነት እንደሌለ ነበር የገለጽክልኝ አይደለ? የትኛው ማለት የእግዚአብሔር ልጅ አለ ብሎ ከሚያምኑት በፊት ማለት ነው። እሺ እንደዛ እያስረዳኝ ነበረ። እሺ ቀጥል። ስለዚህ እንደዛ ከሆነ ደግሞ ማለት ነው አሁን ይቅርታ ወደዛ ልግባለና ሌላ ርዕስ እንዳይሆንብህ ቁርአንን የጻፈው ማን ነው? ከይቅርታ ጋር ቁርአን ከአምላካችን ከአላህ ዘንድ በመንፈስ ቅዱስ ምሪት ወርዶ ለነብዩ ሰለላሁ ዐለይሂ ወሰለም ኦኬ እሱን አምኛለሁ። ማን የጻፈው ነው? ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች፣ ህዝቦች፣ ደቀ መዝሙሮች፣ ሰሃቦች
የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙር ተጠቅሷል። ስማቸው ተጠቅሷል። አዎ ነብያችን ሰለላሁ ዐለይሂ ወሰለም ስማቸውን ጠቅሰዋቸዋል። ከፈለክ አሳየን። ኦኬ እሺ፣ ማስረጃ የምፈልገው እሱንና ማለት ነው የነብዩ እንዴት እንደተወለደ ምናምን የሚያስረዳም የለም አይደለ? እሱ ይለናል እሱ አስረዳ። ነብያችን ሰለላሁ ዐለይሂ ወሰለም የታሪካቸው ነፍ ቦታ አለ ከማን እንደተወለዱ መቼ እስልምና እንደተቀበሉ ትነግረኛለህ? አሁኑ ነው ሁሉ አሳያለሁ። ችግር የለም ንገረኝ። እሺ ከመጀመሪያ ከምን እንጀምር? ቁርአንን የጻፉ ሰዎች ስማቸው ተጠቅሰዋል ወይ የሚል ነው። አዎ ነብያችን ሰለላሁ ዐለይሂ ወሰለም ስሙን እየጠቀሱ ና እያሉ አከሌ ስምና አከሌን ጥሩት እያሉ ادعوني زيدا فليكتب عني القرآن ዘይድን ጥሩት ከእኔ ቁርአንን ይጻፍ እያሉ ስሙን እየጠሩ ያስተፉት ነበረ። ቃል በቃል ይሄንን ሱሐባ የተጻፈ ግን የለም እኮ ቁርአን ላይ እና ላሳየህ። አብሽር አሳየህ። እሺ ከነስሙ ላሳየህ። እሺ ያውና እዚህ ጋር ወደ አማርኛ ቀይርልሃለሁ። እዚህ ጋር ይገኛል። ምን ይላል? አንቀጹ በወረደ ጊዜ እነዚያ ምዕመናን በቤት ውስጥ የሚለው ሱረቱ ኒሳ ላይ ያለው ነው። በቤት ውስጥ የተቀመጡት በአላህ መንገድ ላይ ከሚታገሉት ጋር እኩል አይደሉም የሚለው በወረደ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ማንን ዘይድን ጥራልኝና ጽላቱን የቀለም ቋቱን የትከሻ ምላጭ ወይንም የትከሻ ምላጭ መክታቸውን ያምጣ። ከዚያም እንዲህ አለ። ከዚያም ይሄንን ጻፉ ብለው አዘዙት እያለ ይናገራል። ይታያል። ይሄን ጻፉ ነብያችን ሰለላሁ ዐለይሂ ወሰለም ማንን ይላል? እዚህ ጋር ይሄን ጸሐፊውን የጠሩት ዘይድን ጥራልኝ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ሰው ያው የሰውየው ስም የጸሐፊው ስም እዚህ ተቀምጦልሃል። ዘይድን ጥሩልኝ እያሉ ይሄን ጻፍ እያሉ ያዙት ነበረ። ይህ ሷሐባ ቃል በቃል ዘይድ እኔ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብዬ ራእይ የምጽፈው እኔ ነበርኩ እያለ ይናገራል ቃል በቃል ገብቶሃል። ስለዚህ አዲስ ኪዳን ላይ ሐዲስ ላይ ይገኛል። ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም እየጠሩ ስሙን እና ዘይድ ቁርአን ጻፍ ይሉት ነበር። እርሱም ሲመሰክር ቁጭ ብዬ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን እጽፍ ነበር፣ ራእይን እጽፍ ነበር እያለ ይናገራል። እሺ ሌላ ምን ነበር የፈለከው? የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ አይደለ? የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ እዚህ ጋር መጽሐፍ አውጥቼ ነው ማሳየህ። አብሽር ያውና ለውጣለህ መጽሐፉን ላውጣለህ። ይህ መጽሐፍ ምን ይላል? ይህ ኪታብ روضة الأنوار في سيرة النبي المختار تأليف فضيلة الشيخ صفي الرحمن المبارك فوري رحمه الله تعالى ሲጋር የመጀመሪያው ገጽ ላይ እናገኛለን። ተርጉምልኝ እስቲ አረብኛ ስለማልች ተርጉምልሃለሁ። አብሽር የህይወት ታሪካቸውን እዚህ እንመልከት። ምን ይላል እዚህ ጋር? ሙሐመድ ሰለላሁ ዐለይሂ ወሰለም አስሉሁ ወነሽአቱሁ ወአሕዋሊሂ ቀብለ ኑቡዋ የነብዩ ሰለላሁ ዐለይሂ ወሰለም መሰረታቸው አስተዳደጋቸው ከነብይነት ዘመናቸው በፊት የነበረው የህይወት ታሪካቸው ይላል። እነሰቡ ሸሪፍ እንግዲህ ይህ የዘር ሐረጋቸውን ሊናገር ነው። هو أكرم خلق الله وأفضل رسله وخاتم أنبيائه محمد بن عبد الله يا محمد بالالو يا عبد الله لج ابن عبد المطلب يا عبد المطلب لج قدم آياتاتشو ابن هاشم ابن عبد مناف ابن قصي ابن كلاب ابن مرة ابن كعب ابن لؤي ابن غالب ابن فهر ابن بارك ابن النضر ابن كنانة ابن خزيمة ابن مدركة ابن إلياس ابن مضر ابن نزار ابن معد ابن عدنان وعدنان من ذرية إسماعيل ያው የኢስማኤል ዘር አላቸው። ከዚያ በኋላ የአብርሃም ልጅ ናቸው በኢስማኤል በኩል ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ቃል በቃል አምላክ አላህ አብርሃምን መረጠ ከእርሱም ኢስማኤልን መረጠ ከእርሱም እኔን መረጠኝ እያሉ ይናገራሉ። አላህ በቁርአን ላይ ቃል በቃል የአብርሃም ልጅ እያለ ይጠራቸዋል። ሚለተ አቢኩም ኢብራሂም ይላል። ሙሐመድ ሆይ ይህ ሃይማኖት የአባትህ የአብርሃም መንገድ ነው እያለ ይናገራቸዋል። አባትህ እያለ ይጠቅሳቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን ይላሉ? ኢነላሃ ቀድ ረዘቀኒ ፊ ሃዚሂ ሌይላ ቢወለድ ወሰመይቱሁ ቢስሚ አቢ ኢብራሂም ዐለይሂ ሰላም አሉ። ወንድ ልጅን ወለዱ ነቢ ሰለላሁ ዐለይሂ ወሰለም እና እንዲህ ምን አሉ? እነሆ በዛሬዋ ሌሊት አላህ ወንድ ልጅን ለግሶኛል፣
ይህንንም ልጅ በአባቴ በአብርሃም ስም አብርሃም ብዬ ወይንም ኢብራሂም ብዬ ሰይሜዋለሁ እያሉ ይናገራሉ። የመጨረሻ ልጃቸው ስሙ ኢብራሂም ይባል ነበር። ገብቷል አይደል? ያንንም በአባቴ በአብርሃም ስም እያሉ ይናገራሉ። አባቴ እያሉ ነው ብዙ ጊዜ። ታንኪዩ በቃ ታንኪዩ። ወደ ሶስተኛ ጥያቄ ሄድልኝ። እሺ ሶስተኛው ነበር አስታውሰኝ። ሶስተኛው ሽንትን በመሸናበት ሰዓት ራስ ላይ ጠብ ማለት የለበትም። ጠብ ካለም ገሃነም እንደሚጠብቅ የሚገልጽበት ፓርት አለ አይደለ? እሺ ላስረዳሽ። አስረዳኝ። በጣም ጥሩ። ሽንትህ ጠብ ማለት የለበትም ራስህ ላይ የሚለው ነገር አንድ ሰው ሶላት የሚሰግድ ከሆነ ራሱን በንጽህናውን መጠበቅ አለበት እንደ ኢስላም። ወታላረ ሳያውቀው ስለ ሶላት አይደለም ያልኩት። ንጽህና በማንኛውም ሰዓት የሚል ነገር የለም። ከሶላት ጋር በተያያዘ ነው ኢስላም እንዳውም ያን ነገር ያለው። እንዳው ሰው ከሶላት የለም እንደዛ የሚል ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ጣሃራን ነገር ሲያነሱ ጊዜ ከሶላት ጋር በተገናኘ እንጂ ሰውየው ከሶላት ውጭ በሆነ ጊዜ ለምሳሌ ሽንቱ ጠብ ቢልበት የሆነ ቤት እየቀባ እንደዚህ ላይ ዛኔ ይሄ ከኢባዳ ከአምልኮ ጋር ይያዛል ወይ አያያዝም? ሶላት በሚሰግድ ጊዜ ግን ያንን ንጽህናን ጠብቆ መስገድ አለበት ነው ከሶላት ጋር በተያያዘ እንጂ አያችሁ ሽንት ጠብ ካለ ወደ ገሃነም ይሄዳል ይሏቸዋል። ወላሂ ትልቅ ውሸት። እሺ እዚሁ አካባቢ በመጸዳጃ ቤት ፈጣሪ አለ አይገኝም ይባላል አይደለ? እሱ ያለው በክርስትና ነው። ላሳየህ መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? አንድ ሰው ሲጽዳዳ በእስልምና ነው ያልኩህ እኔ። አስረዳለሁ፣ ችግር የለውም። በእስልምና ነው ያልኩህ። እሺ አስረዳለሁ፣ አዳምጠኝ። እሺ አምላካችን አላህ ሱብሓነሁ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው ያለው። ቃል በቃል ይሄን በቁርአን ላይ ይናገራል። አርራህማኑ ዐለል አርሽ እስተዋ ይላል። እርሱ አዛኛው አምላካችሁ አላህ ከአርሽ በላይ ከፍጥረት ዓለም ሁሉ በላይ ከፍ ብሏል ብሎ ይናገራል። በእውቀቱ፣ በእይታው፣ በማየቱ፣ በመስማቱ፣ በመርዳቱ በሁሉ ነገሩ ከፍጥረት ዓለሙ ጋር አለ። በማንነቱ ግን ከእርሱ ከአርሽ በላይ ነው፣ ከፍጥረት ዓለም ሁሉ በላይ ነው። ገብቶሃል አይደለ? አብዱላህ ብን አባስ ሲናገር ምን አለ? አብዱላህ ብን መስዑድ አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አምላካችሁ አላህ ከሰማያት ከአርሽ በላይ ነው፣ እውቀቱ ደግሞ በሁሉም ቦታ ያካበበ ነው አለ። ያ ማለት ከእርሱ የሚሰወር አንዳች ነገር የለም። ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። ከእናንተ ቅንጣት የሚደበቅበት ነገር የለም እያለ ይናገራል። ሽንት ቤት ውስጥ ሰዎች ሲገቡ የሚናገሩትን ማንኛውንም ነገር አላህ ሱብሓነሁ ወተዓላ የሚደበቅበት ነገር የለም። ሞታቸዋል አይደለ? ያን ሁሉ እንትን ይላል። ያ ነው ያውቃቸዋል፣ ይሰማቸዋል፣ ሁላቸው ነው። ከእርሱ የሚሰወር ነገር ስለዚህ አንተ የምታወራውና ሌሎች የሚያወሩ በእስልምና ስር ያሉት ይሄን ነገር ሁለት ነገር ይሆናል። ገብቷል? ከዚህ እንግሊዝ ያስረዳኝ ማለት ይለያያል። አንገርኩ ተቃራኒ የተናገረ ሰው ካለ እኔ የተናገረ አልሰማሁም። አምላክ አላህ ሱብሓነሁ ወተዓላ በእውቀቱ ሁሉም ቦታ ያካበበ ሁሉም ሰው እኮ ይናገራል። ይሄን የማይናገር ሰው ካለ ተሳስቷል። አላህ ሱብሓነሁ ወተዓላ በእውቀቱ ሁሉም ቦታ ያካበበ ነው። ይሄን ነብዩላህ ሙሳ ሲናገር ምን ይላል? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይኢን ዒልማ ይላል። አምላካችሁ እርሱ አላህ ነው አለ ሙሳ ለህዝቦቹ። ከእርሱ በስተቀር ሌላ ማንም አምላክ የለም ካለ በኋላ እውቀቱ ሁሉን ቦታ ያካበበ ነው እያለ ይናገራል። ከእርሱ እውቀት ምንም የሚደበቅ ነገር የለም። ወጣላ አይደል? ሁሉም ቦታ ያውቀዋል። ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር ይላል አላህ። ከእናንተ ንግግሩን ድብቅ ያደረገ ወይንም በገሃድ ጮሆ የተናገረ ለኔ እኩል ነው አለ። ልክ እንዲሁ ደግሞ በድቅድቅ ጨለማ የሰራና በፀሐይ ጠራራ በቀን የሰራ ለኔ እኩል ነው አለ። ጨለማ ላይ ሆኖ ስለሰራህ አትደበቅብኝም። ወታቸዋል አይደለ? በኩሽኩሽታ ቀስ ብለህ ስለተናገርክም ጮኸህ ብትናገርም ለኔ ያው ነው አለ አላህ ሱብሓነሁ ወተዓላ። ሁሉም በእርሱ ዘንድ እኩል ነው። ይሄን የሚደበቅበት ነገር የለም። ሁሉንም ያየዋል፣ ይሰማዋል። ገብቶሃል አይደለ? ሰዎች በምድር ላይ ምን እንደሚ አላህ ሱብሓነሁ ወተዓላ በቁርአን ላይ የተናገረው በርካታ የቁርአን አንቀጽ አለ። ሰዎች ተደብቀው የተናገሯትን በቁርአን ላይ ያስፈሩታል። ከእርሱ የሚደብቅ ነገር የለምና ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶላት እየሰገዱ እያለ ከነጫማቸው ሁለት ረካ እንደሰገዱ የዙህር ሶላት ሰሃቦችን እያሰገዳቸው እያለ ጅብሪል ተልኮ መጣ ከአላህ ዘንድ። ሙሐመድ ሆይ ጌታ ወደ አንተ ልኮኝ ነው፣ የለበስከው ጫማ ነጃሳ ረግጧል እያለህ ነው አምላክህ አላህ አላቸው። ጫማ ምን እንደረገጠ ጫማ ያውቃል አላህ ሱብሓነሁ ወተዓላ። ምንም የሚደበቅበት ነገር የለም። አይደለም ሰው የሚያክል ነገር ቁጭ ብሎ ሽንት ቤት ማለት ነው
ሁሉንም ያውቃቸዋል። አላህ ሱብሓነሁ ወተዓላ የሚናገሩትን ሁሉ ያውቃል። ከእርሱ ቅንጣት የሚደበቅበት ነገር የለም። ገብቶሃል አይደለ? ያ ነው